ሰላም እንዴት አደራችሁ ውድ ተመልካቾቻችን ትላንት የተደረጉ የእንግሊዝ ፕሪሚየር ሊግ ውጤቶችን በመናገር እንጀምራለን። ሊቨርፑል ከቼልሲ 1-1 ተለያይቷል። ሰንደርላንድ ከማንቸስተር ዩናይትድ ከአራት ጨዋታ በኋላ ለመጀመሪያ ጊዜ ነጥብ ጥሏል። 0-0 ተለያይቷል። ፉላም ከኤፍሲ በርንማውዝ 1-0 አሸንፏል። በዚህ ጨዋታ ላይ ከሁለቱም ተጫዋቾቹ በቀይ ካርድ ወጥቷል። ሌላኛው ጨዋታ ደግሞ ብራይተን ከወልቭስ 3-0 አሸንፏል። አጓጊና ተጠባቂ ጨዋታ ማታ 1 ሰዓት ተኩል የተደረገው ማን ሲቲ ከብሬንትፎርድ ሲቲ ተጨንቆም ቢሆን በመጨረሻ 3-0 ማሸነፍ ችሏል። የዶርኩ ብቃት በጣም ይለያል። ዶርኩ ድጋሚ አሁንም የማንቸስተር ሲቲ አዳኝ ሆኖ መጥቷል። ማንቸስተር ሲቲ አርሰናል መጣው እያለ ነው። አርሰናሎች ዛሬ ከዌስትሃም የሚያደርጉትን ጨዋታ ነጥብ የሚጥሉ ከሆነ አጣብቂኝ ውስጥ ነው የሚገቡት። እንግዲህ ተመልካቾቻችን ውጤቱ በጣም ይሄን ይመስላል። የዛሬው ጨዋታ ደግሞ ዌስትሃም ከአርሰናል የሚያደርጉት ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ይሄን ጨዋታ አርሰናል የሚያሸንፍ ከሆነ ለዋንጫ የሚያደርገው ጉዞ እጅግ ይፈጥንለታል። አፋጣኝ ነው የሚሆነው። ስለዚህ ይሄን ጨዋታ እንዴት ተጠብቁታላችሁ? እስኪ ሀሳብ ኮሜንት አስቀምጡልን። ቻናላችን ሰብስክራይብ ማድረግ እንዳይረሳ። ግምታችሁን አስቀምጡልን እስኪ። አርሰናል ከዌስትሃም ስንት ለስንት የሚያልቅ ይመስላል ጨዋታ? ኤቨን ማን የሚያገባ ይመስላችኋል? እስኪ ትክክለኛ ውጤት ለገመደው ከኛ